ኤክሰርሳይዝ 1 ለመስራት መጀመሪያ ሶሊድወርክ እንከፍታለን። ከዛ ኒው ፓርት ድሮይንግ ኦኬ እንለዋለን። ከዛ የፍሮንት ፕሌን ራይት ክሊክ ስኬች። ከዛ በኋላ ሴንተር ላይን ኦን ዘ ኦሪጂን ሆሪዞንታል ላይን እናደርጋለን። ከዛ ይሄኛውን ራይት ክሊክ ብለን ወደ ኮንስትራክሽን ላይን ኮንቨርት እናደርጋለን። ከዛ በኋላ ስማርት ዳይሜንሽን ይሄኛውን እንሰጣለን 100 ሚሊ ሜትር ኦኬ። ድጋሚ ስማርት ዳይሜንሽን ኦፍ ላይን ስታርት ኦን ዘ ኤንድ ፖይንት። ከዛ ቅርጹን እንሰራዋለን። ቅርጹን ብቻ እንሰራለን። ከዛ እንገጥማታለን። ከዛ በኋላ ስማርት ዳይሜንሽን ድጋሚ የዚህኛው ቁመት ስንት መሆን አለበት? ዲያሜትሩ 12 ዲያሜትሩ 25 ከሆነ 12.5 እናደርጋለን። ኦኬ እንለዋለን። ከዛ ይሄ ቢበላሽ ችግር የለውም ዳይሜንሽኑ ስንሰጥ እያስተካከለው ስለሚመጣ። ከዛ እቺኛውን ዳይሜንሽን ስንት እንሰጣለን? 15 ነበረ። ግማሹ ስንት ይሆናል? 7.5 ይሆናል። ኢንተር ዘን እቺን ወደ ላይ እንገፍታታለን። ዲስክ ላይ ሁለት ጊዜ ዲስክ እንላለን። ከዛ እቺን ወደ ላይ ትንሽ ሳይሆን ከዛ ስማርት ዳይሜንሽን የዚች ቁመት ስንት መሆን አለበት? 20 ሚሊ ሜትር ኢንተር። የዚችኛው ዳይሜንሽን ድጋሚ 20 ሚሊ ሜትር ኢንተር። ዘን ከዚችኛው እስከዚችኛው ያለችው ቁመት ስንት መሆን አለበት? 20 የተሰጠን 10 ሚሊ ሜትር ግማሹን ኦኬ እንላለን። ከዛ የመጨረሻ ምን እናደርጋለን? ድጋሚ ላይን እንመርጥና እቺ ሚድ ፖይንት ሳትነካ ወደ ታች አድርገን ላይን እንመርጥና እስከዛኛው ምን እናደርጋለን? ልክ ቢጫ ሲሆንልን እሱ ላይ ምን እናደርጋለን? ኦኬ እንለዋለን ማለት ነው። ከዛ በኋላ ኢስክ ብለን ሁለት ጊዜ እቺኛዋን እርግጠኛ ለመሆን ክሊክ አድርገን ሆሪዞንታል እንመርጣለን። ሆሪዞንታል መሆኑን እርግጠኛ ከሆንን በኋላ ስማርት ዳይሜንሽን ከዚህኛው ላይን እስከዚህኛው ላይን ያለው ስንት መሆን አለበት? ዲያሜትሩ 25 ነበረ። የውስጠኛው ዲያሜትር ሲቀንስ ስንት ይመጣል? 7.5 ከ12 ሲቀነስ 5 ስንት ይመጣል? 7.5 ኦኬ። ከዛ እዚች ጋር እንመጣና ምን እናደርጋለን? ፓወር ትሪም እናደርጋለን። አሁን ፓወር ትሪም ማለት ትሪምን እንነካለን። ፓወር ትሪም ኦን እናረጋግጣለን። ክሊክ አድርገን ድራግ ስናደርግ ይጠፋልናል። እዚህ ጋር እንመጣለን። ክሊክ አድርገን ድራግ እናጠፋዋለን። ዘን አሁን ምን እናደርጋለን? ድጋሚ የዚችኛዋን ላይን ሜዠርመንት ስማርት ዳይሜንሽን 100 ኦኬ። አሁን ኮንትሮል ኦኬ እንልና እዚህ ጋር ኮንትሮልን ይዘን ዙም አውት አድርገን ኮንትሮልን ይዘን ይሄንን ላይን ሰሌክት ይሄኛውን ኦሪጂን ፖይንት ሰሌክት ዘን ድጋሚ እናደርጋለን።
እቺኛዋም መሰጠት አለባት ስማርት ዳይሜንሽን ከዚህኛዋ እስከዚህኛዋ ያለችው 5 ሚሊ መሆን አለበት። ኦኬ አሁን ኢስከነካና ኢስክ ሁለት ጊዜ ኦሪጂን ፖይንት ኮንትሮልን ይዘን ላይኑን እንይዛለን። ከዛ ኮንሲደንስ እዚህ ጋር ኮንሲደንስ እናደርጋለን። ኦኬ ኦቨር ኮንስትሬንት ነው ይለናል። ስለዚህ አንደኛውን እናጠፋለታለን ማለት ነው። ከዛ ይቀረ ምን አለ አንደር ዲፋይንድ ነው እሱን እንፈልግና እናስረዋለን። ያ ማለት የዚህኛዋ ላይን ዳይሜንሽን አልተሰጠም። ስለዚህ ይሄኛውን 30 ሚሊ ሜትር ስናደርገው ሁሉም ምን ሆነ ጥቁር ሆነ። ጥቁር ሆነ ማለት ከስር እዚህ ጋር ስናየው ፉሊ ዲፋይንድ ነው። ፉሊ ዲፋይንድ ሲል ትክክል ነው ዳይሜንሽናችን ማለት ነው። ስለዚህ ይሄንን እዚች ጋር መተን አክሰፕት ኤግዚስት እናደርጋለን ማለት ነው። እንዘጋዋለን ማለት ነው። ከዛ በኋላ ወደ 3D እንመልሰውና ከዛ ፊቸር ውስጥ ምናልባት እዚህ ጋር ስኬች ውስጥ ስለነበረ ፊቸር ላይ እንገባለን። ፊቸር ላይ ሪቮልቭድ ቦስ የሚለውን እንነካለን። ልክ ሪቮልቭድ ቦስ ስንነካ ፕሌኑን ምረጥልኝ ወይም ደግሞ ስኬች የሚሆነውን ምረጥልኝ ሲል ይህንን ሰሌክት ስናደርግለት ሪቮልቭ ያደርገዋል ማለት ነው። ሴንተር ላይን ይሄኛው ነው። ከዛ በኋላ ስኬቹ ይሄኛው ነው። ኦኬ እንለዋለን። ከዛ በኋላ እንደዚህ እናስቀምጣለን ማለት ነው። ከዛ የመጨረሻ የሚሰራ ምን አለ ድሮይንጋችን ላይ ቻምፈር አለ። ቻምፈሩን ደግሞ እንዴት ነው የምናደርገው? እዚህ ጋር ፊሌት የምትለዋል ከስር ያለችውን ቀስት ስንነካ ቻምፈር ይመጣል። ከዛ በኋላ ሶስቱን አንድ ላይ ይህንን ጠርዝ ልክ ሲመጣልን ጠርዟ ብቻ ስትመጣልን ጠርዟን እንነካለን። ከዛ እቺን ጠርዟን እንነካለን። ከዛ በኋላ እዚህ ጋር እንመለስና እቺ 10 ሚሊ ሜትር የምትለዋን ወደ 1 ሚሊ ሜትር እንቀይራለን። 45 ዲግሪ ይላል። በ45 ዲግሪ በ1 ሚሊ ሜትር ቻምፈር እናደርጋለን። ዘን ምን ሆነልን ማለት ነው? እቺ ጫፎቹ ቻምፈር ሆኑ ይባላል። ከዛ በመቀጠል ከውስጥ በኩል በ0.5 ቻምፈር መደረግ አለበት ይላል ድሮይንግ ላይ። ስለዚህ ፊሌት ላይ እንገባለን። ቀስቷን ስንመታ ቻምፈር ይመጣልናል። ቻምፈር ስንለው እዚህ ጋር ምን ይመጣልናል? ኤጁን ይመጣልናል። ስለዚህ ይህንን ኤጅ በዛ በጀርባ በኩል ደግሞ ይህንን ኤጅ ሰሌክት እናደርግለታለን። ዳይሜንሽኑ ስንት ነው? 1 የሚለውን ወደ 0.5 እንቀይራለን። ከዛ ኦኬ ስንለው ተቀድሞ አሁን አነስ ያለች ቻምፈር ይሰራል ማለት ነው። እዛ ሴቭ እንለዋለን። ሴቭ ስንለው የፈለግነው ቦታ ሴቭ ማድረግ ስንፈልግ የፋይል ኔሙን እንጽፍለታለን። ኤክሰርሳይዝ 1 ሴቭ ቴንክ ዩ